ሰላም የቻናላችን ቤተሰቦች በዛሬ ምንም አላረዝምባችሁም ቀለል አድርጌ ምን ማድረስ እንደፈለኩ በዛሬ ቪዲዮ ለምን እንደመጣው ቀለል አድርጌ በዚህ ቪዲዮ አስረዳችኋለሁ። ግን በቀላሉ ሳልጀምር በፊት ለዚህ ቻናል አዲስ ከሆናችሁ ፕሊዝ ሰብስክራይብ ማድረግ እንዳረሱ ማለት ነው። እንደዚሁም ይሄ ቪዲዮ ፕሊዝ ማስጠንቀቂያ ስለሆነ ለሁሉም ሰው እንዲደርስ ይሄን የላይኳን በተን ጠቅ አድርጓት። ይኸው አሁን ጠቅ አድርጓት እንዳልኳችሁ ፕሊዝ አሁን ንኳት ማለት ነው። ከዚህ በኋላም አዳዲስ ኢንፎርሜሽኖችን እንለቅላችኋለን። ብዙም አንቆይም። ወደ ቪዲዮ ምን ማለት ነው የፈለኩት ዛሬ የሪሚዲያል ፕሌስመንት ከተደረገ በኋላ ዩኒቨርሲቲ ምደባችሁን እንዳወቃችሁ ነግራችሁኛል። ፕሊስ እንኳን ደስ አላችሁ ብዬም ነበር። ከዛም በኋላም ደግሞ አሁን ዛሬ ጥቅምት 25 ነው መሰለኝ በዛሬ ቀን የዩኒቨርሲቲ ጥሪ እየተደረገ ይገኛል ማለት ነው፣ ለዩኒቨርሲቲዎች ማለት ነው። ግን አብዛኛው ሰው በአንዳንድ ቪዲዮዎች ሌሎችም ዩኒቨርሲቲ እየጠሩ ነው ብሎ አንዳንድ ሊንኮችን ድሮፕ እያደረኩላችሁ እየሸወዳችሁ ይገኛሉ ማለት ነው። አሁን በዛሬ ቀን በአሁን ቪዲዮ እስከረሰበት ድረስ የለቀቀ ጥሪ የዩኒቨርሲቲ ጥሪ ማለት ነው እንድትመዘገቡ የለቀቀ ሰላሌ ዩኒቨርሲቲ ብቻ ነው ማለት ነው በዚህ ቪዲዮ እስከረሰ ድረስ። ስለዚህ ሌሎች ዩኒቨርሲቲ ምንም አዲስ ጥሪ ያደርጉ የሉም ማለት ነው ለዩኒቨርሲቲ። ስለዚህ ፕሊስ የተለያዩ ሊንኮችን አትንኩ ማለት ነው እንዲሸውዱ። ሌሎች ጭቅጭቅ ውስጥ ሌሎች ማትፈልጉ ነገራቶች ውስጥ ነው የምትገቡት። ከዛ በኋላ ማይሆን ፕሮብሌም ውስጥ እየገባችሁ ከዚህም ጣጣታ እንዳትሄዱ። ይሄ ቪዲዮ ለምንም ነገር አይደለም፣ እኔ እናንተን ጥንቃቄ እንድትሰጧችሁ ነው። ብዙ ያለፈው አመት እንደዚህ አይነት እየተሸወዱ ማይፈለግ ነገር ውስጥ እየገቡ ነበር። ፕሊስ ይሄን ቪዲዮ ማርዘም አልፈልግም። እኔ የመጣሁት ለዋርኒንግ ብቻ ነው ማለት ነው። ስለዚህ በቅርብ ቀናት ማለት ነው ዛሬ ሰላሌ ዩኒቨርሲቲ ጥሪ አድርጓል ማለት ነው። ስለዚህ ሌሎች ዩኒቨርሲቲ እስከ ሳምንት ድረስ ጥሪያቸውን ጨርሶ ለምዝገባ ማለት ነው እንደሚጨርሱ አይ ሆፕ በጣም ተስፋ አለኝ ማለት ነው። ስለዚህ ሁላችሁም ነገም አሁን በቪዲዮ እስከቀረጸበት ድረስም እንደዚሁም በኋላም ጥሪ ሊያደርጉ ይችላሉ ማለት ነው። አንድ ዩኒቨርሲቲ ሁሌም እንደሚታወቀው አንዴ ጥሪ ካደረገ በኋላ ሌሎች ዩኒቨርሲቲ ጥሪ ማድረጋቸው አይቀርም ማለት ነው። ስለዚህ ይሄን ቪዲዮ እኔ ምን ማለት ፈልጌ ሳይሆን አዳዲስ ጥሪዎች ሲደረጉ ቶሎ ብዬ እንደርሳችሁ አሁን ሰብስክራይብ ማድረግ እንዳረሱ፣ እንደዚሁም ይሄ ቪዲዮ ለብዙ ሰው እንዲደርስ ፕሊስ ላይክ አድርጉ ማለት ነው። ፕሊስ ተጠንቀቁ፣ ዋርኒንግ ነው ማለት ነው። የቪዲዮ ድሮፕ አታርጉ ያገኛችሁን ሊንክ ማለት ነው። አሁን እስካሁን ጥሪ ያደረገ ሰላሌ ዩኒቨርሲቲ ብቻ ነው ማለት ነው። እንደዚሁም በቪዲዮ ስክሪፕት ድረስ ሌላም ዩኒቨርሲቲ ጥሪ ሊያደርግ ይችላል ማለት ነው። ቶሎ ብዬ አደርሳችኋለሁ። ስለዚህ የተለያዩ ማታውቋቸውን ይሄ ሊንክ የዚህ መሆኑን አትንኩ። እኔ ሁሉም ዩኒቨርሲቲ ይሄ ጥሪ ሲያደርግ ቶሎ ብዬ ነው ማድረሳችሁ ማለት ነው፣ በየቅጽበቱ ማለት ነው። ስለዚህ ያገኛችሁት ሊንክ አትንኩ ማለት ነው። ብዙም አላርዝምባችሁም። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን።